ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ እግዚአብሔር ይባርካችሁ፣ ጸጋ ይብዛልን። በጌታ ተባረኩ። የእግዚአብሔርን ቃል ለመስማት ጥቂት ደቂቃ ብቻ ይኖራችሁ። ደግሞ በየዕለት አንድ ምዕራፍ ማንበብን እንዳዘነጉ። በጌታ ተባረኩ። እረፍት የሚሰጠን ወደ እሱ እንጠጋ። እግዚአብሔር ያሳርፈናል። ተባረኩ። ወደ ዛሬው ሀሳብ እንመለሳለን። ተባረኩ። ውዳሴ ለቸሩ አምላክ። ጻድቃኑ ሆይ በእግዚአብሔር ደስ ይበላችሁ፣ ቀኖቹም ልወስድ ይገባችኋል። እግዚአብሔርን በማሲንቆ አመሰግኑት፣ በአስር አውታርም ባለው በገናም ዘምሩለት፣ አዲስ መዝሙርም ዘምሩለት። በገናውንም በማር ቅኔ ይደረደርለት፣ እልልም በሉ። የእግዚአብሔር ቃል እውነት ነውና የሚሰራው ሁሉም የታመነ ነው። እርሱ ጽድቅንና ፍትሕንም ይወዳል። ምድር በምሕረቱ ተሞልታለችና። በእግዚአብሔር ቃል ሰማይ ተሰሩ፣ በአፉ እስትንፋስም የከዋክብት ሰራዊትም የባህር ውሃም በአንድ ዕቃ ይሰበሰባሉ። ቀላያትንም በአንድ ስፍራ ያከማቸዋል። ምድርም ሁሉ እግዚአብሔርን ትፍራ። ዓለም በዓለምን የሚኖሩ ሕዝብ ሁሉ በፊቱ ይንቀጠቀጥለት። እርሱ ተናግሯልና ሆነ፣ አዟልና ጸና። እግዚአብሔር የአሕዛቦችንም ምክክር ከንቱ ያደርጋል፣ የአሕዛብን ዕቅድ ያጨናግፋል። የእግዚአብሔር ሐሳብ ግን ለዘላለም ይጸናል፣ የልቡ ሐሳብ ለትውልድ ሁሉም ነው። እግዚአብሔር አምላክ የሆነው ሕዝብ ርስቱም የመረጠው ወገን የተባረከ ነው። እግዚአብሔር ከሰማይ ይመለከታል፣ የሰውንም ልጆቹን ሁሉንም ያያል። ከማደሪያው ቦታ ሆኖ በምድርን ወደሚኖሩት ሁሉ ይመለከታል። እርሱ የሁሉም ልብ እየሰራ የሚያደርገውን ሁሉም የሚያስታውል ነው። ንጉሱም በሰራዊቱ ታላላቅነት አይድንም፣ ጀግናውም በኃይሉ ብርታትም አያመልጥም። በፈረሱም ድል አደርገዋለሁ ማለት ከንቱ ተስፋ ነው። በብርታቱ ጉልበቱ ማንንም አድናለሁ። እነሆ የእግዚአብሔር ዓይኖች በሚፈሩት ላይ ናቸው፣ ምሕረቱን በሚጠባበቁት ላይ ትኩረቱ ታተኩራለች። በዚህም ነፍሳቸውንም ከሞት ይድናል፣ በራብ ዘመንም በሕይወት ይኖራሉ። ነፍሳቸውንም እግዚአብሔርን ተስፋ ታደርጋለች። ነፍሳችንም እግዚአብሔርን ተስፋ ታደርጋለች። እርሱ ረዳታችንና መጠጊያችን ነው። ልባችን በእርሱ ደስ ይለዋል፣ በቅዱሳን ስሙ ታምነናል። እግዚአብሔር ሆይ ተስፋ በምናደርገው በእኛ ላይ ምሕረት ትሁን። አሜን። እግዚአብሔር ምሕረት በእኛ ላይ ይሁን። ጸጋና ሰላም ይብዛላችሁ።